አውቃለሁ። ከዚህ በፊት ብዙ ሰው ያቀኛል። ሰላማዊ ነበርኩኝ። እሷን ገና ከመውለዴ በፊት ህይወቴ እንዲህ ሶሻል ሚዲያ ላይ ግልጽ ከመሆኑ በፊት ጓደኛ ከማብዛቴ በፊት ሰላማዊ ሰው ነበርኩኝ። አንድና አንድ ችግሬ ሰው ብቻ ነበረ። ብቸኛ ነበርኩኝ። ሰው ብቻ ነበረ ችግሬ። አሁን ግን ምንም አይነት ሰው ለውጥ፣ ምንም አይነት ነገር ላድርግ፣ ምንም ነገር ያ ሰው እኔ ጋር መቆየት አይችልም። ተውት፣ ሰውየውን አልቻልኩም። መቆየት አልፈልግም። ከሱ ጋር ብሬ መሆን አልፈልግም። እንደገና ደግሞ ሳውዲም ሆነ የትም ሀገር እሱ ያለበት ቦታ መሄድ አልፈልግም። ዱባይም ሆነ ሳውዲ የትም ሆነ አልፈልግም። አሁን ለሷ ብዬ መጣው። ይሄ በቃ ከላይ ከመኝታ ቤት መጣው ታች አንጥፌ ምንጣፍ ላይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንደት ናችሁልኝ? ደህና እንደምትሆኑ ተስፋ አድርጋለሁ። እንግዲህ እህታችን እንደምታዋት ሱሱ በጣም ነው የምታሳዝነው ማለት ነው። መግቢያ ላይ እንዳሳየዋችሁ አሁን ሙሉ ቪዲዮን አልለቀኩትም። ሙሉ ቪዲዮዋን አሰማችኋለሁኝ። አይታችሁ እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጡ ብዬ አስባለሁኝ። እኔም የበኩሌን እንግዲህ ብታየው አስቀምጥላታለሁ ማለት ነው። በእርግጥ ልጅቷ የስነ ልቦና ችግር ደርሶባታል ማለት ይቻላል ማለት ነው። ምንም ነገር እንዳትመክሩኝ እስከማለት ደርሳለች ማለት ነው። እና በጣም ተሳዝነው። ነገር ግን ደግሞ ያው ችግሯን ሚዲያ ላይ ይዛ እስከመጣች ድረስ ሀሳብ አስተያየት እንሰጣታለን ማለት ነው። እና እህታችን ሱሱ በጣም የምናውቃት በቲክቶክ በጣም መልካም ልጅ፣ ጥሩ ልጅ ናት። መልካም ጥሩ ልጅ ናት ማለት ነው። ደስ የምትል ልጅ፣ ደስ የሚል ላይፍ የምትኖር ልጅ ነበረች ማለት ነው። አሁን ላይ ያለችበት ግን ያው ህይወቷ በጥብጥ እንዳለ ነው የምታሳየው። በቅድሚያ ቪዲዮውን እሷን እንዳሰማቸውና ሙሉውን ከዛ አብረን የምናወራ ይሆናል ስለሷ ማለት ነው። ዛሬ በጣም ኦቨር ስሜታዊ ሆኜ ነው የመጣሁት ማለት ትችላላችሁ። በጣም ግራ ቢገባኝ ቢጨንቀኝ ማለት ነው። በቃ የማደርገው ነገር ያጣሁት አሁን ማለት ምንድነው መደረግ ያለበት አሁን እኔ ማለት ነው። ግዴታ መመለስ ስላለብኝ ወደ ቤቴ ተመለስኩ። መጣሁ ከኢትዮጵያ ወጣሁኝ። ለልጅ ሕክምና ማግኘት ስላለባት መጣሁ። እንቅልፍ እንዳይመስላችሁ የተኛሁት፣ እንቅልፍ እንዳይመስላችሁ እንዲሁ ስቃዥ ነው ያደርኩት። እንደዚሁ በር ላይ ማን አለ የሚያንኳኳ፣ ኩሽና የሆነ ሰው ምግብ የሚሰራ የሆነ ድምፅ ሰማለሁ። እቃ የሚያጥም ሰው ያለ ይመስለኛል። ብቻ ጭንቀት ውስጥ ልሞት ነው ማለት። ከአንድም ሁለት ቤት ነው ያለው። ቀየርኩ፣ ያንኛውንም ቤት ቀየርኩኝ። ምን እየተካሄደ እንደሆነ አላውቅም። ህይወቴ ላይ እኔ ግራ ገብቶኛል በጣም። እንዲህ አድርጊ እንዳትሉኝ። ለምን ያላደረኩት ነገር የለም። ስራዬን እንድጠላ፣ ልጅ እንድትታመም፣ ከባለቤቴ ጋር ሰላማዊ ህይወት እንዳይኖር ማለት በቃ። አንድ ልጅ አለች እዚህ ቲክቶክ ላይ አንድ ሰሞን ሁሉም ሰው ሲነቅፋት የነበረው ሶሊና ነው ምናምን፣ ሶሊያና ነው እንደዛ ነው ስሟ። ስለ እንደዚህ አይነት ነገር ስታወራ አይቻታለሁ። እና በቃ ስለ እኔ የምታወራ ነው የሆነ ሰዓት ላይ የሚመስለኝ። ለምን እኔ ልጄን ወለድኩ፣ ደስተኛ ነበርኩኝ። በጣም አሪፍ ስራ ነበረኝ። ስቲል ነው አልሐምዱሊላህ። ግን የሆነ ችግር አለ። በቃ ልጄ ታማ ምንም እንዳትንቀሳቀስ፣ ከዛ ከባለቤቴ ጋር መኖር እንዳልፈልግ፣ ሰው የሚባል እንዳይጠጋኝ፣ እንዳይወደኝ፣ ከሰው ጋር ጥሩ ግንኙነት እንዳይኖረኝ ማለት ነው። ያወቀኝ ሁሉ ይርቀኛል። ምንም ጠበር ገፍ ብዬ ባስተናግድ ጥሩ በመሆኑም የሆነ ችግር ከኔ ላይ አይታጣም። ምክንያቱም እኔ እንዳልኳችሁ ነው። የሆነ ችግር አለ። ሁሉም ነገር እያጣሁ ነው። እኔ ያን ጸባይ እንዳለኝ አውቃለሁ። ከዚህ በፊት ብዙ ሰው ያቀኛል። ሰላማዊ ነበርኩኝ። እሷን ገና ከመውለዴ በፊት ህይወቴ እንዲህ ሶሻል ሚዲያ ላይ ግልጽ ከመሆኑ በፊት ጓደኛ ከማብዛቴ በፊት ሰላማዊ ሰው ነበርኩኝ። አንድና አንድ ችግሬ ሰው ብቻ ነበረ። ብቸኛ ነበርኩኝ። ሰው ብቻ ነበረ ችግሬ። አሁን ግን ምንም አይነት ሰው ለውጥ፣ ምንም አይነት ነገር ላድርግ፣ ምንም ነገር ያ ሰው እኔ ጋር መቆየት አይችልም። ተውት፣ ሰውየውን አልቻልኩም። መቆየት አልፈልግም። ከሱ ጋር ብሬ መሆን አልፈልግም። እንደገና ደግሞ ሳውዲም ሆነ የትም ሀገር እሱ ያለበት ቦታ መሄድ አልፈልግም። ዱባይም ሆነ ሳውዲ የትም ሆነ አልፈልግም። አሁን ለሷ ብዬ መጣው። ይሄ በቃ ከላይ ከመኝታ ቤት መጣው። ታች አንጥፌ ምንጣፍ ላይ በፊራሽ መተኛት ጀመርኩ። እንዲሁ ስቃዥ ነው በቃ። የስንት ቀኔ ከመጣሁ አሁን እንዲሁ መተኛት አልቻልኩም። በቃ ከስተመሮቼን በስነ ስርዓት ማስተናገድ አልቻልኩም። እኔ እያሰብኩ የነበረው እንዳልኳችሁ በቃ ልጄ ስለታመመች የእሷ ጭንቀት ነው የእሷ እንትን ነው የምለው።
አሁን ላይ ሰዎች ሁሉ ይቀርቡኛል እንጂ መጨረሻቸው አያምርም ከኔ ጋር። እኔም በጣም ነው የምቆጣው፣ በጣም ነው የምነጫነጨው፣ በጣም ነው ሰውን የማስቀይመው። ከዛ ደነግጣለሁ፣ የጥፋተኝነት ስሜት ይሰማኛል። ምንም ነገር ግን የፈሰሰው አይታፈስ ነገር ይሆንብኛል መጨረሻ ላይ። የልጄም ጉዳይ እንደዛው ነው፣ የስራዬም ጉዳይ እንደዛው ነው። ከስተመር እኔ ከስተመርሽን ብጠይቁ ስለ ፕሮዳክት ምንም ላይሏቸው ይችላሉ፣ ግን ከኔ ጋር ያለ ኮሚኒኬሽን ሲያደርጉ እኔ እንጃ አላውቅም። ፕሮዳክትን ወደው ሊሆን ይችላል ዝም የሚችሉኝ ሳስበው ሁሉ ማለት ነው እንጂ በአጠቃላይ ከሰው ጋር ያለኝ ኮሚኒኬሽን ግንኙነት እንዳለ ሰላማዊ እንዳይሆን የተደረገው አይደለም። ከሰው ጋር ከልጄ ጋር ከቤት አጋዦቼ ራሱ እነሱ ችለውኝ ነው። ለምን ከዚህ በፊት አሁን እዚህ የምታግዘኝ የነበረችው ታውቀኛለች፣ ባህሪ ምን አይነት እሱ ምን አይነት ናት የሚለኝ ስለምታውቅ ነው ችላኝ ያለችው። እና በቃ በአጠቃላይ ህይወቴ ምስቅልቅል ብለዋል። ምንድን ነው? እንዴት ነው የምመልሰው? እንዴት ነው ወደ ራሴ የምመልሰው? እንዴት ነው ራሴን የምሆነው? እንዴት ነው ሰላማዊ ሰው የምሆነው? ወዴት ልሄድ? እንዴት ላደርግ? ግራ ገባኝ። ምንድን ነው? ምንም እየታወቀ አይደለም። እና ሱሱዬ አሁን እንግዲህ የተናገረችሁትን አዳምጣችሁታል ማለት ነው። በጣም የተሳዝነው የዚህ መድኃኒቱ ሱሱዬ፣ እኔ እንደ ሀሳብ እንሰጥሽን ነገር አለኝ። እኔም ሀሳብ የሚያካፍልሻለሁ። ሌሎቻችሁን ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ነግበን ለእኔ ብሆን ብላችሁ ሰቡት። አስቸጋሪ ነው አሁን ያለንበት ጊዜ። ያው ጊዜው እንኳን መውቀስ ይከብዳል፣ ግን አስቸጋሪ ነው። ራሳችሁን ጠብቁ እህቶቼ ማለት ነው። እና ሱሱዬ አንድ ነገር እኔ ለሁላችሁም ይሄ ነገር ለሁላችንም ይጠቅማል ብዬ አስባለሁ። መጀመሪያ 5 አውቃት ሰላትን በደንብ አድርጋችሁ ስገዱ፣ ሁሌም ማለት ነው። እያቆራረጣችሁ ዝም ብላችሁ በቃ ሳይሆን መጀመሪያ አንድ ሰው በእምነቱ ጠንካራ ሊሆን ይገባል። የሆነ ነገር እንዳይደርስበት ከፈለገ በእምነቱ ጠንካራ ሊሆን ይገባል ማለት ነው። ሰላትሽን አሁን አንቺ ሙስሊም ሰላትሽን ስገጂ በሰዓቱ። ባለቤትሽ የማይሰግድ ከሆነ ስገዱ። ምክንያቱም እናንተ የማሰግዱ ከሆነ ቤታችሁ የሚኖረው ሰይጣን እንጂ መሬት አይገባም ማለት ነው። እና ስለዚህ ሰላት መጀመሪያ ስገጂ። አሁን ያለብሽ ነገር እስቲክፋር አድርጊ፣ ሁሌም እስቲክፋር አድርጊ ማለት ነው። ቁርአን ቅሪ፣ የቻልሽውን ያክል የምታውቂውን ቅሪ ማለት ነው። እና ቁርአን ቅሪ ማለት ነው። ቁርአን ብረብናስን እንዲሁም ስሮቱል ናስን፣ ስሮቱል ፈለቅ፣ ስሮቱል መሰድን እነዚህን እንኳን 3-4 ደጋግመሽ ቅሪ። እንዲሁም ደግሞ የኔ እስቲግፋር አድርጌ ማለት ነው። ቁርአን እየቀራሽ ውሃ ላይ ውሃ ቁርአን ቀርተሽ ልጅሽን የምጥብ አድርጊያት። አንቺም ደግሞ ታጠቢ ቤትሽን። በቃ ያኔ እንደዛ አድርገሽ ጠብቂ። በጠንካራ ሆኚ በዲንሽ ማለት ነው። የዛኔ ነገሮች ሁሉ በሂደት ታያቸዋለሽ። እያንዳንዱ መፍትሄ ይኖረዋል ማለት ነው። ይስተካከላል ማለት ነው። እና ማልቀስ በር ዘግቶ የመጨናነቅ ምናምን እንትን አይልም ማለት ነው። መፍትሄ የለውም። እና ሰላትሽን እየሰገርሽ ወደ አላህ ዙሪ፣ ዱዓ አድርጊ፣ አላህን ለምኙ። ወላሂ በቃ መፍትሄ በቀጥታ ነው የምታገኙ ማለት ነው። በተሻለሽ መጠን ቢያንስ ሰኞና ሐሙስን እንኳን እየጾምሽ ዱዓ አድርጊ ማለት ነው። አሁን ይህን 8 ቀን በተከታታይ ብታረጊ እንኳ በጣም ብዙ ለውጥ እንደምታይ ተስፋ አደርጋለሁ። ሌሎቻችሁ ምስኪቶች እንደዚሁ በሏት ማለት ነው። ሰው በእምነቱ ጠንካራ ሲሆን ነው። ምሳሌ ክርስቲያን ሆናችሁ ተጠመቂ እንትና ሂጂ ማለት ሲሄጂ ይሄ አይሰራም። ምክንያቱም እኛ በሃይማኖታችን የማይፈቀድ ነገር ማድረግ አይቻልም። ይሄ ቀልድ አይደለም። ሃይማኖት ቀልድ አይደለም። እናንተም ልክ ናችሁ በምታምኑበት ነገር ትክክል ነው ብላችሁ ስላመናችሁ ነው። ነገር ግን አንቺ ክርስቲያን ሆነሽ የሙስሊም ቦታ ሄደሽ የሙስሊም ቁርአን ማዳመጥ አትችይም። ምን ያኔ ይፈቅዳል ብዬ አላስብም። እኔ እናንተ ጋር አላውቅም እንጂ ማለት ነው። እና ስለዚህ አንድ ሰው ሙስሊም ሆኖ ወደ ክርስቲያን ቤት ሄዶ የክርስቲያን መሰለን እናንተ የምታመልኩትን ነገር ማድረግ አይቻልም፣ ሃይማኖት ስለማይፈቅድ። ትክክል እንኳን እናንተ ትክክል ነው ብላችሁ ብታምኑበትም እኛ ደግሞ የማናምንበትን አላህ ያላዘዘንን ነገር ማድረግ አይቻልም። እና ስለዚህ አንቺ አሁን ሌላ ቦታ ዛዝ ማለትሽን ትተሽ የምታምኒው ሙስሊም ከሆነሽ በእምነትሽ በቃ እንትን በይ ማለት ነው። በእምነትሽ ላይ ጠንካራ ሆነሽ አላህን ለምኚ፣ ሰላትሽን ስገጂ ነው የምልሽ ማለት ነው። ይመስለኛል እኔ ያው ይቅርታ አድርጊልኝ ያለ አይደለም ሰላትሽን ላይ ጠንካራ ተዘናግተሻል ይመስለኛል። የዱንያ ነገርና የብስጭት ያኔ የዝም ብለሽ በቃ መበሳጨት ምናምን ላይ ነው እንጂ ትኩረት ሰጥተሽ አየሽው አይመስለኝም። እና እህቴ አላህ ይገዝሽ። አላህ ከአንቺ ጋር ይሁን። ደግሞ ሌላ ምንም አልልሽም። አላህ ቤትሽ የገባውን ሰይጣን ያውጣልሽ። ከባልሽም ጋር ላይ ያስማማሽ፣ ልጅሽንም አላህ ያሽርልሽ ነው የምለው እኔ እንደ እህትነት ይህንን ነው የምልሽ። አብሽሪ። እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡላት። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁ እንዳትረሱ። ሸር አድርጋችሁ ሱሱ ጋር አድርሱልኝ። አላህ በቃ
በኸይር ነገር ቤቷን ይሙላላት ብዬ ነው የማስበው። ኢንሻአላህ ያረብ የተገባችበት ሙሲባ አላህ ያውጣት፣ ልጇን አላህ ያሽርላት፣ በልጅ አላህ አይፈትነን። ላይ በጣም ከባድ ነው የልጅ ፈተና፣ በጣም ከባድ ነው እና አላህ ልጇን ያሽርላት፣ ህይወቷን አላህ ያስተካክልላት፣ ነገሮችን ሁሉ አላህ ቀኝ በቀኝ ያደርግላት፣ እሷንም ጠንካራ ያድርጋት በዲኗ አላህ ያጠንክራት፣ ኢባዳዋ ላይ ጠንካራ የምትሆን ሴት አላህ ያድርጋት ነው የምለው። እና ደግሞ እውኛ ያዋጣም ሚዲያ ላይ ያላችሁን ነገር ሁሉ እህቶቼ እውኛ አትበሉ፣ ጥሩ አይደለም። ያላችሁን ነገር ሁሉ አታሳዩ። ስንት ሰው አለ መሻላ የሚላለ ደስተኛ የሚሆን አለ፣ የማይሆን አለ እና ከባድ ነው።